አፍቅሮ ውዱ ማረጉን አቋርጦ ሲሄድ ይታያል። ይሄ ጉዳዩን ሀያት ስላሰራቸው ከግለሰብ ጉዳይ ጋር የሚገናኝ አይደለም። ሀያት አንድ ግለሰብ አይደለችም። ተወደደም ተጠላም የድልና አጋጣሚ ሆኖ ሚሊዮኖችን ተከታይ አፍርታለች። ቻናል በሉት ምናልባት አንዳንድ የሀገራችን ሚዲያዎች የሌላቸው ቁጥር ተከታይ ያህል ተከታዮችን ያፈራች እህት ናት። ስለዚህ እሷ ይህንን አምናበት ብትሰራም የእሷን ተከታይ የሆኑ ይህንን ክሊፕ የሚያዩ ሰዎች ግን እንዲህ ያለውን ነገር ኖርማል አድርገው እንዲለምዱ ማድረግን ስራ ግን ትክክል አይደለም ብሎ ለሌሎች ማስገንዘብ ማስተማር ያስፈልጋል። ለእሷ ዱዓ እናደርግላታለን። አላህ ሱብሓነሁ ወተዓላ ቅኑን መንገድ እንዲመራት። አንሰድባትም፣ አንረግማትም። የኛ ውድ እህታችን ናት። ኢንሻአላህ አላህ ብሎ አንድ ቀን ከዚህ ከያዘችው መስመር ሙሉ በሙሉ ወጥታ ለሌሎች የሂዳያ ሰበብ የምትሆን እህት እንደምትሆን በአላህ ላይ ተስፋ እናደርጋለን። ሐቂቃ በአላህ ላይ ተስፋ እናደርጋለን። ዱዓ እናደርግላታለን። ቀኑን መንገድ እንዲመራት ከልባችን የሆነ ምኞትን እንመኝላታለን። ዱዓ እናደርግላታለን። ሌሎች እህትና ወንድሞችም ይህንን ዱዓ እንድታደርጉላት ነው አደራ የምለው። ኮመንት ቦክሱን ያው በአደብ ትጽፋላችሁ በሚል ከፍቼላችኋለሁ። ማንም ሰው መራገም የለበትም። ነገር ግን ይህ አይነት አስተሳሰብ እንድንላመደው ይፈለጋል። አሁን ቀደም እንዳልኳችሁ በቃለ መጠይቅ ላይ ሙስሊም ሰይፉም ላይ ጭምር ሌሎች ሚዲያዎችም አባይ ቲቪ ሌሎች ላይ ክርስቲያን ወንድ እና ሙስሊም ሴት እየቀረቡ እምነታችን የተለያየ ቢሆንም ተከባብረን ነው የምንኖረው የሚሉ አይነት ነገሮች አሉ። በቅርብ እኔ አንድ ወንድም አናግሮኝ ነበረ። አጋጣሚ ያገባት እህት ሰልም ያለው ብሎ የአረብ ሀገር ላይ አገባት። ነገር ግን ልጆቹ ጭምር ሱብሃንአላህ ሙስሊም አልሆኑም። ሚስቱም ተመለሰች። ይህ ወንድም በጭንቀት በጥበት ላይ ነው ያለው። ከባድ ፈተና ነው። ልጆችስ እንዴት ነው የሚሆኑት? እንዲህ ያሉ ነገሮችን በፊት ላይ ትዝ ይላችሁ ከሆነ እህት ወንድሞቼ ከአንድ ሰፈር ላይ አንድ ሙስሊም ክርስቲያን የሆነችን ሴት ካገባ ወይም ደግሞ አንድ ሙስሊም ሴት ካፊር የሆነ ወይ ሙስሊም ያልሆነ ወንድ ካገባች በሰፈር ውስጥ ከባድ የሆነ ማዘን ይፈጠር ነበረ። ድንጋጤ ነበር። ታስታውሳላችሁ? ልጅ እያላችሁ እገሌ እኮ ሙስሊም ያልሆነ ሰው አገባች ሲባል ብዙ ሰው ያዝናል። ቤተሰብ ልጅን ከቤት ያባረራል። ብዙ ነገር ይፈጠራል። ወላሂ ይሄ ኢማን ምልክት ነው። ሐቂቃ እውነታው ይሄ ስለሆነ ዛሬ ግን ምን ሆነ? ኢማናችን እንዲሟሸሽ ተደረገ። እንዲህ ያሉ ነገሮችን እንድንላመድ ተደረግን። ከዚህ በላይ አልበቃ ብሎ የኛው እህትና ወንድሞች እንዲህ ያሉ ነገሮችን እንድንላመድ በሙዚቃ በፊልም በኮንቴንት እያደረጉ መስራት ጀመሩ። ይህንን ነገር ዝም ብለን የምናልፍ ከሆነ ጥሩ ነው እያልን እያበረታታን ነው ማለት ነው። ማህበረሰብ እንዲህ ያሉ ትሬንዶችን ኮመን እያደረገ ይላመዳል። ሰው ወደ ወንጀል ውስጥ ሲገባ ቀጥታ ወደ ወንጀል አይገባም። መጀመሪያ ላይ ለሞክራት ወደሚል ልቡ ያዘነብላል። ቀስ እያለ እየተሳበ ከዛ ያንን ነገር ይሞክረዋል። ከዛ እያለ መጀመሪያ ያለቅሳል፣ ተውባ ያደርጋል። ከዛ እንደገና ያን ወንጀል እንተኝላል፣ ለቅሶ ቀነስ ያደርጋል። ወንጀል ውስጥ ስንወር ቀን ባይዘው እንዴ መጀመሪያ አካባቢ ጀማዓ ሶላት ሲያመልጠን እንበሽቃለን። አንድ ረካ ሲያመልጠን ከዛ ሁለት እንደዚህ እያለ ነው። ይሄ በማንኛውም መንገድ ነው። ስለዚህ ይሄ ኮንቴንት እንዲህ ያሉ ኮንቴንቶች ትክክል አይደሉም የሚለው ነገር ላይ ያው በአግባቡ ለሌሎች ወንድምና እህቶች ማስተማር ያስፈልጋል። ዛሬ ላይ ሙስሊሙ ላይ አንድ ትልቅ በሽታ ገብቷል። እንደ አጠቃላይ ነው በነገራችን ላይ ይሄ አሁን የምጠቅሰው በሽታ ደግሞ አጠቃላይ የገባብን በሽታ ነው። አሁን ላይ የገባብን በሽታ የግለኝነት የታዋቂነት በሽታ ገብቷል። ይሄ በነገራችን ላይ ያፈነገጠ ኮንቴንት የሚሰሩትና ወንድሞች ላይ ብቻ አይደለም፣ እኔን ጨምሮ ብዙዎቻችን ውስጥ ያለ በሽታ ነው።
ሰዎች የግል ገጽታቸውን በመጥፎም ይሁን በጥሩ መገንባት፣ ቲክቶክ ላይ ብዙ ተከታይ ማግኘት፣ ቪዲዮ ቫይራል መሆን የሚባል በሽታ ገብቶ በከፍተኛ ሁኔታ በዚህ ቫይረስ እየተጠቃና ያለው ይህ ለሁላችንም ላይ እየተፈጠረ ያለ በጣም አደገኛ የሆነ በሽታ ነው። ሰዎች ትልቅ የሚባል እሴትን መገንባት ላይ ትልቅ የሚባል ተቋምን አቋቁሞ ከመስራት ይልቅ ሁሉም የራሱን ገጽታ እየገነባ የራሱን የሆነች ኮንቴንት እየሰራ በዛች መታወቅ ብቻ እየፈለግን የዚህ በሽታ ሰለባ ሆነናል ሁላችን። ይሄ የሁላችን ነው። ከትልቅ ጀምሮ ኡስታዙን በሉት እኔንም ጨምበሉት እገሌም በሉት ብዙ ሰው ጋር የገባ በሽታ ነው። እዛ አይነት መንገድ አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን አይጠበኝም ቤቴ የሚባል በፍቅር በሚመስል የተለወሰ መርዝ ትክክል አይደለም። ስንቶች ናቸው እንደዚህ ብለው ተታለው አግብተው ልጆች ወልደው ልጆቹ ጋር የማንነት ቀውስ ተፈጥሮ የስንቱ ትዳር ህይወት ነው የተበጠበጠው። ስንቱ ነው የተከበረውን ዘሩን ኢስላማዊ ዘሩን ከዘሩ ሙስሊም ያልሆኑ ሰዎች እንዲፈጠሩ የሆነው። ስንቶች ዛሬ ከገቡበት እንዴት እንውጣ እያሉ ነው። ባለፈው አንዲት እህት ደወለችልኝ። ይሆናል ብዬ አግብቼ ነበረ። ካገባሁት በኋላ ግን መልሶ ወደ ክርስትናው ገባ። ለልጆች ህይወት ፈራሁ፣ ምን ይሻለኛል ብላ አንዲት ጨንቋት ስታነጋግሬ ነበር። መጨረሻ ላይ አልሐምዱሊላህ ተለያይታ ወደ ቤተሰቦቿ ተመለሰች። ስለዚህ እንዲህ ያሉ አስተሳሰቦችን እንድንላመድ የሚያደርጉ አካሄዶችን በፍጹም መቀበል የለብንም ማለት እወዳለሁኝ። አላህ ሱብሓነሁ ወተዓላ ሁላችንም ቅኑን መንገድ ከተመሩት ባሮች እንዲያደርገን አላህ ሱብሓነሁ ወተዓላን እንማጸነዋለን። እህታችን ሀያት ብቻ ሳይሆኑ ሌሎች እህትና ወንድሞችም ተመሳሳይ ኮንቴንቶችን የሚሰሩ አሉ። እነዚህ ወንድሞቻችንንም ደግሞ ተው ማለት እወዳለሁ። እንዲህ ያሉ ስራዎች ለነገ አኺራ የሚያበላሹ ናቸውና እንጠንቀቅ የሚለው የመጀመሪያም የማሳረጊያ መልእክቴ ነው። ይህንን ያው ግልጽ አድርጌ ማስቀመጥ ስላለብኝ ነው። በተረፈ እነዚህ እህትና ወንድሞች አትስደቧቸው፣ አትርገሟቸው፣ ዱዓ አድርጉላቸው። አላህ ሱብሓነሁ ወተዓላ የሁላችንንም መጨረሻ አላህ ያሳምርልን። ኸይር ስራ ሰርተው ነገ አላህ ፊት ሲቀርቡ ጀነትን ከሚወፈቁ ባሮች አላህ እንዲያደርገን እንማጸነዋለን። የሁላችንንም መጨረሻ ደግሞ አላህ ያሳምርልን። ሁሉም ነገር ኺታሙ ሲያምር ነው። እነዚህ እህትና ወንድሞቻችንንም ኻቲማቸውን አላህ ያሳምርላቸው። የእኛንም ኻቲማ ደግሞ ኻቲማችን አላህ ያሳምርልን።